ስነ ስርዓትሽን ያዥ አንቺ ልጅ ማን ጋር ስነ ስርዓት አንቺ እስኪ ዝም በይ በእናትሽ። ኧረ እንደው ድምጿን ራሱ ባለሰሞች ሄርሜላ ተብዬ ግን ኧረ እንደው ዝም በይ ፈሪ በእናትሽ አንቺ እፈሪ። ወይኔ ምን አይነት ቤተሰብ ነው ያሳደገሽ? ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ግሬስ ፋሚሊን ይዤላችሁ ነው ማለት ነው የመጣሁት። እንግዲህ አብርሽና ሩታን የማያውቅ አለ ብዬ አላስብም። ሁላችንም እናውቃቸዋለን፣ ሚዲያ ላይ ሁላችንም እናውቃቸዋለን ማለት ነው። እና አሁን እየተፈጠረ ያለው ነገር ትንሽ ለሁሉም ግራ የሚያጋባና እጅግ በጣም የሚያስጠላ የሆነ እንዴት ነው ስምንተኞሽ ገባ እንዴ የሚያስብል ነገር ነው እየተፈጠረ ያለ። እንግዲህ የሰው ልጅ የሰውን ባለትዳር ወንድን ለመቀማት የሚነሳበት ጊዜ ይሄ ስምንተኞሽ ነው። በእውነቱ በጣም የሚያስጸይፍ የሚያስጠላ ተግባር ነው እየተሰራ ያለው። እና እንግዲህ ዛሬ ባየሁት ቪዲዮ ዝም ማለት ስላልቻልኩ ነው። በቃ አለ አይደለ ሁሉም ባይተዋር አረጓት ሩታን። ሁሌ የእሷ ስም ነው የሚጠፋው። መተት አደረግሽ፣ እንደዚህ ያደረግሽ፣ ምንም ማስረጃ በሌለው ነገር ስሟ በጣም እየጠፋ ያለች ልጅ ናት። እና በጣም ብዙ ነገሮችን 1 ዓመት ሙሉ በጣም ብዙ ነገሮችን ተቋቁማ ከእርግዝናዋ እስካሁን ድረስ ልጇን ወልዳ እስከምታቅፍበት ድረስ በጣም ብዙ ፈተናዎችን እየተጋፈጠች ያለች ሴት ናት። እና እቺ ጀግና ሴት እንግዲህ በሁሉም አሁን ባይተዋር እየተደረገች ያለችበት ጊዜ ነው ማለት ነው። ምንድነው አብርሽና ሩታ አብረው እንዲሆኑ አልተፈለገም። እነሱ ምንድነው ሙሉ ቤተሰቡ ማለት ይቻላል ዴቭ፣ ቡዜ አይፈልጉም አብርሽና ሩታ አንድ ላይ እንዲሆኑ። በአፋቸው ባይናገሩም በአፋቸው አይ እኛ እንፈልጋለን ቢሉ ተግባራቸው ግን የሚያሳየው አብረው እንዲሆኑ እንደማይፈልጉ ነው የሚያሳዩና በጣም ብዙ ነገሮችን እየታዘብን ነው። በጣም ብዙ ነገሮችን እያየን ነው። ሩታዬ በቃ ብዙ ነገሮችን አሳልፈሻል። በጣም ጠንካራ ሴት ነሽ፣ አይዞሽ። ከዚህ በላይ ደግሞ ጠንክረሽ ይህን ነገር እንደምታልፊው አምሹር። የምር በቃ በጣም ጀግና ሴት ናት። በጣም የምታኮራ ሴት ናት። ትዳሬን ላድን ያለች በጣም ተጎድታ የተጎዳች ሴት ናት። ነገር ግን አይ ተጎድቻለሁ፣ ብዙ በደል ደርሶብኛል፣ ቺት አድርጎብኛል፣ ኢቨን ሌላ ሴት ጋር ነው የሄደው ይሄ ሰው። ግን አሁንም ድረስ እች ልጅ ትዳሯን ለመመለስ ነው ደፋ ቀና እያለች ያለች። ከዚች ልጅ ጎን ነው ሁሉም መቆም የነበረበት። ጎበዝ ሴት ናት። ትዳሯን ለመመለስ አሁንም ቢሆን ያልታከተች ሰው ናት፣ እየደከመች ያለች ሰው ናት። እና እየተደረገ ያለው ነገር ግን በጣም ነው የሚያስጠላ። ያላወቁትን ያለ ማስረጃ ስም ማጥፋት፣ መተት አረግሽበት፣ ወደ እሱ ወደ ትዳሬ ነው የምፈልግ ሩታን ነው የምፈልግ ብሎ ሲመጣ መተት አርገሽበት ነው፣ ታሞ ነው፣ ፈዞ ነው፣ ደንዝዞ ነው የሚል የማይሆን ወሬ እየተነሳ የልጅቷን ስም ማጥፋት ይዘዋል ማለት ነው። እንግዲህ ይሄ ቀላል ነገር አይደለም። መተት አርገሽበታል ምናምን ቀላል ነገር አይደለም። የሰው ልጅ ለመግደል ሙከራ አድርገሻል እንደማለት ነው። ቀላል ነገር አይደለም ልጅ እየደረሰባት ያለው። እና ቪዲዮውን እስኪ አብረን እንከታተል። የቱን የጠፋፋው እና ወደ ላይ እስኪ ምን ሆነ ነው የጠፋኸው? የምር የጠፋኸው ስልክህን ለምንድነው ሲወስዱብህ ዝም የምትላቸው? ስንት ቀን ስደውል እኮ ስልክ አይሰራም። ልቀቂው ልጁን አታስጨንቀው። ዲያቡት ገና ተው እየጀመራት ነው እቺ ልጅ። 5 ቀን ሰላም የነበረ ሰውዬ ተረብሽብኝ ነው። እኔ እኮ ሄርሜላ ምን እንደምትገርመኝ ታውቃላችሁ? የሆነ ሁላችሁም ውይ ሄርሜላ ጸባይ ሰናይ ምናምን ነው የምትሏት። ነገር ግን ፕሮሞሽን ነው። እስኪ ሩታ መለስ ብላችሁ እዩ። እስኪ ሩታ ያላደረገችው ነገር ሄርሜላ ጋር የተገኘን ነገር መለስ ብላችሁ ንገሩ። መለስ ብላችሁ አይታችሁ ሩታ ከፍቅር ፍቅርን ሰጥተዋለች። ከብዙ ነገር ከድህነት ጀምሮ አብርሃምን እንግዲህ ከድሮ የምታውቁት ታውቁታላችሁ። አመድ በመሰለበት ሰዓት አብራ የነበረች ሴት ናት። አስቡት፣ ከድህነት አሁን እስካሉበት ስኬት አብራ የነበረች ሴት ናት። ብዙ ውጣ ውረድን አብራ ያሳለፈች ሴት ናት። ግን እችኛዋ መታ በቃ በቤተሰብ ለመወደድ በአብርሽ ለመወደድ የተሻለች ሴት ናት ለመባል ምናምን የሆነ የምታደርገው አክቷን እንግዲህ እንደምታዩት ነው። የምታደርገው አክት ጥሩ ለመባል ነው። እያስመሰለች ነው። የራሷ ባህሪ አይደለም። ሩታ ለአብርሃም መጥፎ፣ ሄርሜላ ደግሞ ለአብርሃም አሳቢ። እንዴት ነው? የልጇ አባት ነው እኮ ሩታ። ምንም ቢሆን ልጇ አባት ያስፈልገዋል።
ስለዚህ የልጇ አባት ላይ መጥፎ ነገር ልታደርግ አትችልም። ተይ እንጂ ሌላ ምትይው የለሽም። ይኸውልሽ ከዚህ በኋላ አይደለም ማመስቀላምን ለደቂቃ እንኳን ካጠገቡ እንድትደርሽ አልፈልግም። ገባሽ አይደል? ደህና አይደለም ደህና ነው። ምንድን ነው ያስነካሽ? ምንድን ነው የሆንከው? ደህና ነው ምናምን ሲመጣ ሰላም ሳቅቶ ወሬ ብቻ። ተረጋጊ ሩታ። ካለ ፈልገሽ የፈለግሽ ወይስ አብርሃም ነው? ከአብርሃም ጋር ያለሽ ነገር መጨረስ ትችያለሽ። ቶሎ በሰዓቱ ነው ይኸውልሽ እሱን እያማራሽ ቀራት። ከዚህ በኋላ ወዴትም አይሄድም። ደህና ነሽ? ብዙ አንቺ እፈሪ ሄርሜላ ተብዬዋ፣ እንደው ስሟ ራሱ እንደው ሄርሜላ ተብዬዋ እፈሪ፣ ጌታን እፈሪ። ዲየረ በስመ አብ። ምን ደግሞ ደልቀቅ ብለሽ ነው የምታወሪ ምናምን፣ የሆነ ጀብድ እንደሰራ ትልቅ ነገር እንደሰራ ሰው ምናምን። አረ ፈሪ፣ ጌታን ፈሪ። በጣም የሚያሳፍር ነገር ነው፣ በጣም የሚያሳፍር። ምን አይነት ቤተሰብ ነው ያሳደጋት የሚያስብል ድርጊት ነው እያደረግሽ ያለሽ። አንቺ መጠሽ ትዳራቸውን እስከ መበጥበጥ ደረሽ፣ እስከ መፋታት አደረሻቸው እነዚህ ልጆች። አሁን ደግሞ ምንም እንዳልተፈጠረ በቃ ትልቅ ነገር እንዳደረገ ሰው ምናምን የሆነ ሲንግል ወንድ ምናምን በፍቅር አማለሽ ወይ ደግሞ ይሄ ረጅም ዓመት ሆኖት ከተፋታ ረጅም ዓመት ሆኖት ከትዳሩ ከዛ ከሱ ጋር ተግባብተሽ ምናምን ፍቅር ጀምራችሁ እንደዛ አስመሰልሽው። ታይ እንጂ ከትዳሩ ላይ ነው፣ ትዳሩ ነው መተሽ በጥብጠሽ ይዘሽ ሄድሽ ልጅ። ስለዚህ አትርሽ፣ የሆነ እንደ ጀብድ አታውሩ ይሄን ነገር። በመጀመሪያ ደረጃ ወይስ ሁለታችሁ አሁንም ና እየተባባላችሁ ትጣሉ? እዛው ሆነ ማለት ጤንነቱ ጉዳይ ነው። አንቺ ደግሞ እሷ ጋር እንዲሆን የፈለኩበት ዋናው እንትን እስካሁን ድረስ እሷ ጋር ነበር፣ ግን ከኔ ጋርም ነበር። ኧረ በህግ አምላክ ጋር ነበር። ከሁለታችሁም ጋር ይሁን፣ እኔ ምንም አይመለከተኝም። ምርጫው ጤናው ነው የሚያሳስበኝ ብዬሻለሁ ከዚህ በፊት። አንቺ ደግሞ አንቺ ጋር ሲሆን ከኛ ጋር እንዲገናኝ አትፈቅጂም፣ ማንንም እንዲያገኝ። ቡዜ ጤናው ቢያሳስባችሁ ማኑሮ ይኸው 5 ቀን ወሰዳችሁት እኮ። መተት ተሰርቶበት ነው አላችሁ፣ ሀብሉ ነው ተባለ፣ ሀብሉ ወለቀ። መተት ተሰርቶበት ነው አላችሁ፣ 5 ቀን ወሰዳችሁት። 5 ቀን ሙሉ ግን መዝናኛ ቦታ መተት የተሰራበት ሰው መዝናኛ ቦታ ነው የሚሄድ? እስኪ እናንተ ንገሩ። መዝናኛ ቦታ ነው ወይስ ቸርች ነው መሄድ ያለበት? አንቺና ኤፍሬም ብቻ የያዛችሁት ቦታ ይዛችሁት እንድትመጡት ነው የምትፈልጊው። ገባሽ አይደል? እሷ ጋር ደግሞ ሲሆን እኔ እንዳገኘ ትፈልጋለች። ጤናው ለመመለስ ነው። ኦኬ፣ ይሄ ማለት ሄርሜላ ከሩታ የተሻለች ናት ነው ያንቺ አማርኛ? ሄርሜላ ከሩታ የተሻለች ሴት ናት፣ እንደዛ ነው በግልጽ እያልሻለሽ ወይ ቡዜ? እስካሁን ማለት ከዚህ በፊት ከጎኗ ነኝ ምናምን በጣም ብዙ ነገር መስክረሻል ምናምን ብዙ ነገር ብለሻል። ስለ ሩታ ቤተሰባችን ጋር ስለመጣች በጣም እድለኛ ነን፣ ደስተኛ ነን፣ ብዙ ነገር ብለሻል። ውሸት ነበር ማለት ነው? እያስመሰልሽ ነበር? ማስመሰል ነበር ያ ሁሉ ነገር? አሁን ያለበት ሁኔታ በአንዴ ድኖ ነው ብዬ አላስበው። አሁን ባየሁት መሰረት ማለት ነው። ገባሽ አይደለም? ሌላ ነገር ጤንነቱን እኛ እንወስናለን። ከኛ ጋር ይሆናል እኮ ማለት ትችይ ነበረ። ገና ከመምጣቱ እሷን ጎትታችሁ እያመጣችሁት እንዴት ነው ልልተው የምችለው? ሩታ ኦፍኮርስ አያችሁ፣ እሷ የማትፈልገው ነገር ሄርሜላ እንዳትኖር ነው በቃ እንጂ ሄርሜላን አስወጥታችሁ ከጎናችሁ ሩታ ይሄ ልጅ ታሟል፣ ስለዚህ ጤናውን እንጣር ብትሉ እች ልጅ እምቢ የምትልበት ምንም ምክንያት የለም። መጀመሪያ ሄርሜላን ይዛችሁ ጎትታችሁ ነው የምትመጡ። ከዛ ቀጥሎ ደግሞ የማይሆን ስም ነው የምትሰጧት። ይሄ መተት ነው ምናምን የሚያስጠላ የወረደ ስም ነው እየሰጣችኋት ያላችሁ። ስለዚህ ይቺ ልጅ አዎ ልክ ናችሁ፣ አዎ ታሟል እንዴት ትበል ንገሩኝ እስኪ እንዴት? ፍላጎት ከኔ ጋር እንዲሆን ነው ወይም ደግሞ ቤቱን እንዲመራ ነው ልጁን እንዲያሳድግ ነው የምንፈልገው ብትሉኝ እንዴት ነው ላምን የምችለው? እናንተ እንደዚህ አይነት ነገር እያደረጋችሁ። እኔ ጤናው ነው የምፈልገው። ከአንቺም ጋር ሆነ ከእሷም ጋር ጉዳይ አይደለም፣ የራሱ ምርጫ ነው። እኔ ከአንቺም ጋር ቢሆን ከልጁ ጋር ነው የሚሆነው፣ ጉዳይ አይደለም። ግን ጤና ሆኖ ነው እንጂ እቤት ውስጥ ታስሮ እንደ እስረኛ እንዲሆን አይደለም የምፈልገው። እዛ ብንሆን ይሻል ነበር እኮ። ለምንድን ነው የመጣነው? ትመለሳለህ እኮ ምን ቀይስ ያንተ ልትጨነቀ ስለሆነ ኧረ ሴቶች ያነበራችሁ ተረጋጉ። ዴቭም ጊዜ አይደለም አሁን ያለውን አልሰማሽም? ገና ከአሁኑ እያስጨነቃችሁት ነው ያላችሁት። ስለዚህ እዚህ ጋር ሁላችንም መከራከር የለብንም። በመጀመሪያም ደረጃ ሁላችንም ተገናኝተን ይህንን ነገር ነው እንዲጨነቅ ያልፈለግኩት። 5 ቀን ሰላሙን አግኝቶ ልጁ ይኸው እዛ ይሻለናል እያለ ነው። ስለዚህ ተጨነቅ ይገባ ሶሪ ለባሽ ወደዛ ስማኝ፣ ይኸውልህ የአንተ ፍላጎት
መጀመሪያ ደህና ነበርክ፣ ከኛ ጋር ነበርክ፣ ከእናንተ ጋር መሆን የምፈልገው እያልክ ነበረ። ምን እንዳስነካቸው አላውቅም። ምን ሆነህ ነው? እየተዛመን ነበር ሩታ እኮ ምንድን ነው ይነካል? ጭንቀት ብቻ ነው። እዚህ ሁላችሁም ጭንቀት ብቻ ነው። ለምን እንዴት ምን እያልክ ነበር? ከኛ ጋር ባላችሁ ጊዜ ሩታ ምን አይነት ስርዓት ሄደች? በቃ በጣም ስርዓት ያላት ምናምን። እንደው ኦዲየንሶች ግን ምንድን ነው ያያችሁት እዚች ልጅ ላይ ሄርሜላ ላይ ምንድን ነው ያለ? እስኪ የትኛው ተግባሯ ነው ስርዓት ያላት ሴት የሚያስብላት? ባለትዳር ወንድም ቀማቷ፣ አንድ ልጅ ያለ አባት ማስቀረጧ ይሄ ነው ስርዓት ያላት የሚያስብለው? ምን አይነት በቃ እናንተ ራሱ በስመ አብ አውርተን ጨርሰን መሆን ያለበት ነገር ሆኖ ማየት ትችላለህ። ነገር ግን አሁን ዝግ አድርገን ሊፈጠር ይሄ ልጅ ተባብረን ለማዳን ተስማማላችሁ አትስማሙም? እናንተ ሴቶች ምንድን ነው ሀሳባችሁ? ምንድን ነው ልጁን ወይ ሁለት ቦታ ጋር ምንም አይሰራም። የሆነ ሌላ ነገር እኔ ገባ እንዲሁ ነበር። እናንተ ቴክስት ላካችሁለት በሌሊት ሄደ አንቺ ጋር ያኔ እንደዛ ያደረግሽው ነገ ጠዋት ከአንቺ ጋር እንገናኛለን። ልጁን በቃ ታስጨነቁት ና ብሽ ነው ታስጨነቁት። በቃ ልቀቂው ልጁ ና ወደ እኔ ና ወደ እኔ ልቀቂው። ታስጨነቁት ና እኔ ጋር ና በቃ ምንድን ነው የምትፈልጉት እናንተ? አይደለም አጠገቡ ስጭው እኮ ምንድን ነው የምትፈልጉት? እስኪ በግልጽ ንገሪና የምትፈልጉትን ነገር ንገሩኝ እኮ እንዴ። ልጁ ደህና ይሁን ነው ወይ ፍላጎታችሁ? ያ ነው ወይ ሩታ አይደል? ልጁ ደህና ይሁን የምትፈልግ ይሄንን ነው እንዴ? ለምንድን ነው ሁለታችሁ ማትግባቡት? ገና እየሆነ ነበር እኮ ዲነት እየተመለሰ ነበረ ልጁ ገና ሲጀመር ና ተነሳ። ገና ሆነ ተመለሰ ካላችሁ እኮ እንደዚህ ምን ሆነ አይጠበቅበትም አይደለም። ና ተነስ ና ሲጀመር ና ተነስ ና እንዴት ነህ? ሁሉ ሰላም? እረፍት አሪፍ ነበር? የትኛው ነው ደስ ያለ? በየትኛው ነው? አሁን ይሄ ምን የሚሉት ጥያቄ ነው? ምን የሚሉት ጥያቄ ነው? የትኛው ነው ደስ ያለ? ያኔ ሩታን ነው የምፈልግ እኔ ትዳሬን እፈልጋለሁ ብሎ ሲመለስ ታሟል። አሁን ደግሞ የትኛውን ነው የምትፈልግ? እንዴ የታመመ ሰው እንዴት ይመርጣል? ምርጫ እንዴት ይመርጣል? የታመመ ሰው ምን አይነት አስተሳሰብ እንዳላችሁ ነው ያላቅም። ትልቅ ሰዎች አይደላችሁ እናንተ? ዴቭም ሆነ ቡዜ ምን አይነት አስተሳሰብ ነው ያላችሁ? መጀመሪያ ልጁ ይዳን ታሟል ብላችኋል። ልጁ ይዳን፣ ከዛ በኋላ ለምርጫው ለራሱ ተውት። ሲመርጥ ሩታን ሲል ሩታ ጋር ታሟል። ሄርሜላን ሲመርጥ ደግሞ ጤነኛ ነው፣ ደህና ነው እኮ። መዝናናቱ አሪፍ ነው። እኛም እኮ ለመዝናና ወጥተን ነበር አይደል? እንዴ እንዳንዝናና እኮ የገደባችሁን እናንተ ናችሁ። መኪና ልጁን ተስማምተን እንዳትዝናናችሁ ነው እኮ ዝም ብለው ሲጀመር ይዤ ስወጣ አይደል እንዴ መንገድ ዘግተውብን እንድንመለስ ያደረጉ። ሐኪም ቤት እስከ መግባት የደረስከው እኮ በእነሱ ምክንያት አይደል እንዴ? ነው አይደለም? ስለዚህ በቃ መውጣትም እንችላለን። እነሱ አሁን ከኢትዮጵያ እንደተወጣ አብርሃም ደህና አይደለም ብለው እያሰቡ ስለሆነ ደህና መሆንክን ጥሩ ጊዜ እያሳለፍክ እንደነበረ ይኸው ለወንድምህም ለእህትም በደንብ አድርገህ ንገራቸው። እንግዲህ እህትም በደንብ አግኝተሃታል፣ ግን ደግሞ ዴቭን ስላላገኘኸው ሰማይ እኔ ከሀገር ውጭም አገር ውስጥም የፈለግነውን ነገር ማድረግ እንችላለን፣ መዝናናት እንችላለን። አንተ መዝናናት ከሆነ ፍላጎት እኔ ያንን ነገር ከልክዬ ነበረ? ንገረኝ፣ ከልክዬ ነበር ወይ አይደለም ወይ? ሀሳባችሁ ምንድን ነው? ዋት እንችላለን ጤናስ ሲጀመር በመጀመሪያ ደረጃ ብዙ እነዚህ ሁለቱ ልጆች እኮ አይስማሙ። ተረዳሽኝ አይደለም? ሄርሜላም ሆነ ሩታም ሁለቱም አግባብተህ ስለዚህ ልጅ እንትን እንዳሉ ማለት ለእኛም ይከብዳል። ገብቶሻል አይደለ? አሁን እዚች ጋር ቅድሚያ አሁን አልመጣሽም እንጂ ዳኒ ነበር ኤፍሬም ነበር እዚህ ጋር በቃ ጭቅጭቅ ተፈጥሮ ምንም መግባባት አቅቶ ነው በቃ እናንተ ሂዱ። የበለጠ ደግሞ አብረሽ መጡ ደግሞ ከእናንተ ጋር አሁን ሌላ ችግር ነው የሚፈጠረው። እንደ በቀደም ልጁ መልሶ ሌላ ነገር ይሆንብናል። ስለዛ እናንተ ሂዱልኝ ብዬ እነሱን አባረሬ ነው። እስካሁን ድረስ ቢሆን ኖሮ በአንዴ ልቅትኝ ነበር። እንደዛ ግን አይመስለኝም ነገሩ። ግን አሁን መስማማት አንችልም ወይ ለልጁ ስንል እኮ መስማማት እንድንችል የምትፈልጉ ከሆነ እች ልጅ ከኛ አስወጧትና የእናንተ ፍላጎት ከሆነ እሷም ደህና እንዲሆን ነው የምትፈልገው። አንቺ ደህና እንዲሆን ነው ምንድነው በቃኛ ህይወት ውስጥ አንቺ ስላስላየሽ ደህና እንዲሆን ተብሎ ሲጀመር ኧረ ቡዜ በእናትሽ ተረጋጊ። መጀመሪያ እያስተዋልሽ አንቺ እኔ በሆን ብለሽ አስቢ። መጀመሪያ እኔ በሆን እና ታዲያ ትዳሯን ያፈረሰችን ሴት ባሏን መታ የቀማችን ሴት
ሁለታችሁም ለእሱ ጤና ነው እያሰባችሁ ያላችሁ። ስለዚህ ሁለታችሁም ለጤናው አብራችሁ መሆን አለባችሁ ነው። አንድ ቤት ለምን አታስቀምጧችሁ? ከፈለጋችሁ ታዲያ ትቀድዳለች እንዴ? ቤታችን ስትመጣበት የነበረ ሴት ምን ታደርጋለች? ብለሽ የጀመርሽውን ተብለሽ ጨርሰሽዋል። የኔ እናት አንቺ ነሽ በእኛ ህይወት የማታስፈልጊው አዲስ ህይወት ጀምሯል። ስለዚህ አጨቅብኛውን ሰላም አግኝቷል ልጁ እንጂ እሱ ይኸውልሽ እያማረ ይበራል አብሮ ነገራት እና ምን በቃ እንዴ ምን ፈልገው አብርሃም ደህና ነው እያልሽ ነበር አይደል? ደህና ከሆነ ይኸው በቃ ደህና መሆኑ ይኸው ደረሰች። መጀመሪያ ደህና ነበር ማለት አሁን ደህና ነው። መመለስ እንፈልጋለን። አሁን እኮ በእናንተ ክርክር እኮ እኛንም እኮ የሆነ ነገር ታደርጉ ይመስላል። ደህና ነህ ደህና ነው እያልሽ ነበር መጀመሪያ እኮ እንወጣለን። ይኸው እነሱ እያስጨነቁ እኮ ነው። ለዛ ነው ይኸውልህ የእሱ ፍላጎት ከሀገር መውጣት ነው። እሷ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን እስስታስ አንቺ ለነሱ ለምን አትጠይቋትም? ይሄን ነገር ለምን እኔን ብቻ ጠይቁኛላችሁ? እንደዚህ ማለት መሰልሽ? ገባሽ? አንቺ ነሽ በደንብ የምታውቂው። አንቺ ጋር ብቻ ነው የሚሰራው። አንቺ ነሽ በደንብ የምታውቂው። አንተ ከማን ጋር ነው መሆን የምትፈልገው? ህይወቱን በኖር አይደል? አንተ ከማን ጋር ነው መሆን የምትፈልገው? ኧረ በእናትህ ፈልገው የሚለው ቃላት አይደለም እዚህ ላይ መጀመሪያ ከሩታና ከልጄ ጋር ነው መሆን የምፈልግ ሲል ምን አላችሁ? ታሟል አላችሁ። አሁን ደግሞ ከሄርሜላ ጋር ቆይቶ ስለመጣ ሄርሜላን እንዲላችሁ ስለምትፈልጉ ማን ጋር ነው መሆን የምትፈልግ? ማን ጋር ነው መሆን የምትፈልግ? አስመሳዮች ናችሁ ሁላችሁ። እንዲሆን እኮ ብዙ አልገባሽም። ከማይሆን ነገር አይደለም ለምን ይመልሳል? አንችልም አይደለም እንደዛ ጉዳይ ነው። ለምንድን ነው ደህና የምናደርገው? ደህና የምናደርገውማ በቃ ወይ ሳይካትሪስት ማየት ካለበት ሳይካትሪስት ያየዋል። ግን እናት ወደ አባት ጋር ገብቶሃል? በቃ ወደ እናት ወደ አባት ጋር ይዘን እንሂድ። ተረዳኸኝ? በቃ እዛ ከእናት ከአባት ጋር ስትሆን ትንሽ የእረፍት ታገኝ ይሆናል። በቃ እንደውም መፍትሄው ይሄ ነው። ከእናት ከአባቱ ጋር መውሰድ ነው መፍትሄው። እንደውም ሩታ ማነው ሄርሜላን እየጎተታችሁ ይዛችሁ ከምትም አሁንም ለነገሩ አተዋትም። ሲጀመር አሁንም አተዋትም። በስማ ሄርሜላ ለአብርሽ ጤና በጣም አሳቢ ተቆርቋሪ፣ በስማ በጣም በቃ መድኃኒቱ ናት። እንደዛ ነው እያላችሁ ያላችሁ። ሩታ ደግሞ የአብርሽ ጤና አትፈልግም። እሷ ናት የምታሳምመው ምናምን። ያሳፍራል፣ በእውነት ያሳፍራል። እያየ ነው ያለነው ነገር በጣም ያሳፍራል። ከትልቅ ሰው የማይጠበቅ ነገር ነው እያደረጋችሁ ያላችሁ። ዴቭ ይሻል ነበር እውነት ለመናገር በቃ አንድ አይደለ በጣም ተረጋግቶ ነው የሚያወራ ምናምን። ሩታን በጣም ይረዳታል ብለን እናስብ ነበረ። ነገር ግን እሱም ያው ሆኖ ተገኝቷል። አሁን እናንተ እሷም የግሏን ሀሳብ አንዴ ከሀገር ውጭ አንዴ መዝናናት፣ እሱ በቃ የራሳችሁ እኔ አይመለከተኝም። እኔ ስለሱ አሁን እኔ አንተ ጤነኛ እንድትሆን አንተ ደህና እንድትሆን ነው የምንፈልገው። እኔም ብዙም እዚህ ጋር የቆምንበት ዋናው ምክንያት ስለ አንተ ጤንነት አሳስቦ ነው። አንተ አሁን እሷም አሁን ደህና ነው የምትልህ፣ ደህና እንደምትታየው ደህና ትመስላለህ። እንደዚህ የሆነ ነገር ስለሆንክ ሊሆን ይችላል። ግን ቡዜ በመጀመሪያ ደረጃ ማለት ነው ይሄ ልጅ አንቺ ጋር እኔ ወደ ራሴ ከመውሰዴ በፊት እና ከዚህ ሀገር ከማስወጣቴ በፊት ይሄ ልጅ አንቺ ጋር እንኳን እረፍት አልሰጡትም። ስለዚህ እኔ ይዤ ወጣሁት። ይሄን ነገር ደግሞ ቡዜ ታውቂያለሽ፣ ትረዳለሽ ብዬ አስባለሁ። እኔ አብርሃምን ከአንቺም ሆነ ከዴቭ ማራቅ አልፈልግም። ግን ደግሞ አሁን ቢያንስ ራቅ ብሎ ልጁ ደህና እየሆነ ስለሆነ እየተመለሰ ነው ብዬ አስባለሁ። ምክንያቱም በሆነ ጊዜ አንዴ ቢያንስ እዛ ባሳለፍናቸው ጊዜያት ውስጥ ቢያንስ ፈቀቅ የሚል ሀሳብን ይዟል። የጀመረው ነገር ላይ ከገባ በኋላ እኛ ከሆናችሁ ከሀገር ይዞ ልወጣ ስለሆነ ፍቀዱልኝ። ከዛ ባለፈ ሩታ ምንም ስለማይመለከታት ዴቭና ቡዜ ይፍቀዱልሽ ከሀገር ይዘሽ ውልቶች ስለሆነ። አንቺ ምን አይነት ቀፋፊ ነሽ በጌታ! ምን አይነት ሰው ነሽ ግን? እንዲህ ኧረ ፈሪ ኧረ በስመ አብ! እኔ በቃ የሄርሜላ በጎች ደግሞ አሉ። ትገርሙኛላችሁ፣ በእውነት ትገርሙኛላችሁ። አሁን ይቺን ነው በጣም እንደ ንግስት አድርጋችሁ የምትከተሏት ይቺን ነው። እኔ የሆነ ዩቲዩብ ባላይ ይሻለኛል። ባላይ የሄርሜላ ደጋፊ ከመሆን ዩቲዩብ ባላይ ይሻለኛል። ምንም ስራዋ የሄርሜላ ደጋፊ ሊሆን አልችልም። በጭራሽ። በጣም የሰይጣን ስራ ነው የምትሰራ። ሰይጣን የሰው የሰው ስጋን ተላብሶ ሄርሜላ ማለት እንደዛ ናት።
የማይመለከታት እዚች ጋር ላገኘው እያለችን ብሩን እያለች ስለሆነ እንደገና ደግሞ ሄርሜ ደግሞ ይቅርታ ካፍሽ ልውሰድብሽና ይቅርታ አድርግልኝና ማለት ነው ሳይካትሪስት ነበረ ባለፈው ቸርች ሄዳል ብላችሁ ነበር። ስለዚህ ሄደ ምን የሚቆይ ነገር ነው ቸርች እስከሄደ ምን እንደና አይሆንም። ኧረ እንደዚህ ይኸውልሽ የሆነ ነገር አንቺ ታውቂዋለሽ። እሺ ይዤው ነው የምሄደው። ስነ ስርዓትሽ ነው ያለው እያማራሽ ይቀራል። ሴትዮ ተረጋግተን ቢያንስ እናውራ። ኧረ ተው ከሀገር ይዤ እወጣለሁ ብዬሽ ነበረ። ብቻሽን ትወጫለሽ። ፓስፖርቱን ታቅፈሽ ውጪ። እያማራሽ ይቀራል። እሺ መስሎሻል? 5 ቀን ጋር ቁጭ ሲል አንገበገበሽ አይደል? እያማራሽ ይቀራል። እሺ አንድ አመት ዳልሽ ሰውዬ ደግሞ ና በቃ ምንድን ነው የሚሻላት? ጨነቀች ነው ለምን ተዋትላት እኮ ቅድም እኮ ከሀገር ነው ፈልገው አንተ ምን አሁን አንተ ባለህበት እየተመለስክ ነው። በአንድ የኔ ትድናለህ ብዬ አላስብም። በጣም ፍሬሽ ማድረግ ይፈልጋል። ስለዚህ ሁለቱም ሴቶች አሁን የኔ እያሉ ሊበሉህ ነው መሰለኝ። ስለዚህ ቤተሰብ ጋር ሄድ ነው የተወሰነ እረፍት አድርግ። ሲጀመር አንተ ደግሞ አንተ እዛ እረፍቱ ከእንግዲያ ከሚላ ደግሞ እረፍቱ ተመችቶኛ ለምትል ከሆነ አሁን ከእሱ ጋር እረፍቱ ሰላም ሰጠ ሄርሜላም ቢሆን ሰላም ሰጡ። አንተ ከሁለቱ ጋር ወሰነ ከአንዳቸው ጋር መሆን ካልቻል ለእኛ ለቤተሰቦችም እየተጨነቅ ነው። ታሽ የተጨነቀ ነው። አብዬ የተጨነቀች ነው። እኛ የተጨነቀ ነው። ተረዳኸኝ አይደል? ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቀሩበትና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ሰማኝ አይደለ? እኔ የምልህ ያለ ተረጋግተህ ራስህን አረጋግተህ እናውራ። መኳሰጥ ተረጋግተህ ራስህን አንተ እኔ ዋናው ነገር የምፈልገው ነገር አንተ ደህና እንድትሆንልኝ ነው። ተረዳኸኝ አይደለ? ወንድሜ በምንም አይነት ሁኔታ አንተ ደህና እንድትሆን እንግዲህ እኔ በግልጽ አሁን እየጠየቅኩ ነው። ከሄርሜላ ጋር መሆን ትፈልጋለህ ወይስ ከሩታ ጋር መሆን ትፈልጋለህ? ወይስ ነገር ይጥሩብህ ወይ ከሄርሜላ ጋር መሆን ትፈልጋለህ? ከእሷ ጋር መሄድ የምትፈልገው እየተዝናና ነው ካለ ፍላጎቱ ያ ነው ማለት ነው። ግን እሱ ሳይሆን አንተ አንደኛው አያችሁ ዴቭና ቡዜ እኛ ትዳሩን እንዳይመርጥ ወደ አንቺ እንዳይመጣ አይደለም የኛ እንትን የትኛውንም የሚምረጥ ምናምን አስመሳይ ናችሁ። በጌታ በኢየሱስ ረብሰማ አሁን ደግሞ ሄርሜላን እንዲመርጥላችሁ ስለምትፈልጉ ነው። ሄርሜላ እንዲል ስለምትፈልጉ ነው። ስትሆን አንደኛዋ ታብዳለች፣ አንደኛዋ ስትሆን አንደኛዋ ታብዳለች። ከዚህ ሁሉ ጤና ከተመለሰ በኋላ ሁለታቸውን ጋር መሄድ ይደርስበታል። የአንተ ምርጫ ነው እሱ። ግን አሁን ባለህበት ጤና ነው እንጂ የሚያሳስበው የእነሱ መባላት አይደለም። አንተም ባዩ ሰዓት ሁሌ መባላት ነው ስራቸው። ገባ? የአንተ ጤንነት ማንም ያስጨነቀው የለም እዚች ጋር። ስለዚህ የኔ ከሚባባሉብህ መጀመሪያ ጤንነት ይመለስ። ወደኛ ተመለስ እስቲ። አትሸሸን፣ እኛን አትራቀን። ለምንድነው እኛን የምትሸሸን? እኛ እኮ አንተ ጤንነትህን ነው የምንፈልገው። የሆነ ነገር ሲሆን እኮ መኖር ትችላለህ። ስለዚህ እየተረዳኸኝ እሱ በሌለበት በሄደበት በዚህ ጊዜ እረፍት ነው የነሱ ከቪዲዮ ፊልም ሄድን ነገ ሩታ መጣች ናኒ ስትለው ተነስቶ የሚሄድ ከሆነ ሄርሜላ ማውራት ያለብንን አውተናል። እናንተ እዚህ ጋር እናንተ መጣላት እናንተ እንትን ምንም ለልጁ የሚጠቅመው ነገር የለም። ሁለታችሁም የራሳችሁን ላይፍ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺ ጭራሽ ከቤተሰብ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። ስለዚህ ሁለታችሁም ላይፋችሁን ኑሩ። ልጁ ግን እኔ ቤተሰብ ጋር ይዘን እንሄዳለን። አሁን እኔ ከቤተሰብ ጋር መሆን ይፈልጋል አይፈልግም ሳይሆን እኔ እና እሱ ረጅም ጊዜ ተለያይተን ነበረ። ስለዚህ አሁን እኔ እና እሱ ነው ጊዜ የሚያስፈልገን ብዬ ስለማምን ነው። ሲቀጥል ደግሞ ከእናንተ ጋር እንዲሆን በምትፈልጉበት ሰዓት እቺ ልጅ ሁሌ ኳላችኋለች። እሷን ማስወጣት ነበር። የእሷን ነገር ታየው። ደህና መሆን አለበት መጀመሪያ። ሩታ እኮ አሁን ጊዜ ከኔ ጋር ያስፈልገዋል። ደህና ከሆነ በኋላ አይደርስም። ከአንቺ ጋር ሞቶ ነው እንዴ ከአንቺ ጋር እንትን የሚለው? ደህና እኮ ነው። ምንድን ነው ቅድም እኮ ሩታ ነገር እየተደጋገመ ነው። እኛም እየሰለቸን ነው። እኛም አይምሯችን እየታወከ ነው። እያንሽ ያለ ነው። ሁለታችሁም ጋር አይሆንም ነው። በቃ ሁለታችሁም ጋር አይሆነ እናት አባቱ ጋር ይሄዳል ነው። በቃ እናት አባቱ ጋር ሆነ ያስፈልገውም ከልጁ ጋር ከዛ በኋላ የት ይሄድብሻል? አንቺ ጋር አይመጣም። ስለዚህ አሁን የእናንተ ፍላጎት ከኔም ጋር በቃ ቤቱ እንዲሆን አትፈልጉም። ከልጁም ጋር ጊዜ እንዲያሳልፍ አትፈልጉም። ከኔም ጋር ጭራሽ እንዲሆን አትፈልጉም ነው አይደል ሀሳባችሁ? ደህና እንዲሆን ነው የምንፈልገው። ኦኬ እሺ፣ ችግር የለውም። ሲጀመር እኔ የማደርገውን አውቃለሁ። ምንም ኖርማል ነው። እዛም ሄደ የትም እሺ፣ እኔ የማደርገውን አውቃለሁ። ጭራሽ እኛ ላይ ትፎክሪያለሽ። ሩታ ጽናቷ
ጽናቱን ይስጥሽ ጌታን። በስመ አብ ወልድ። ማንም ሴት ልትቋቋመው የማትችለውን ነገር ተቋቁማ እያለፈች ያለች ሴት ናት። እውነት እኔ እንጃ። እኔ ለእሷ እኔን ይደክመኛል። እኔ ለእሷ እኔ የምር ነው የሚያቅተኝ። እና በጣም ጠንካራ ሴት ነሽ ጌታን፣ በጣም ጠንካራ ሴት ነሽ። እንግዲህ ፈጣሪ አንቺንም ልጅሽንም ይጠብቃችሁ። እንግዲህ አሁን እሱን ሩታንም ተዋት ቦታቸኋላ ሄርሜላም አሁን ፎክራ እንደባሻታ በቃ ገባኝ እኮ ተይው። እናረገው ያውቃል ማለት ምን ማለት ነው? እንግዲህ እሷ የምታደርገውን ትወቅ፣ እኛም የምናደርገውን እናውቃለን። ገብቶሻል አይደል? ምን አላሳስባትም ዴቭ ልክነሽ እኮ ጤንነቱም አላሳሰባትም። ጤንነቱ ሲጀምር ጤንነቱ ሁለቱም አላሳሰባቸውም። እውነቱን ስናገር ነው ጤንነቱ ሄርሜላን ብትሆን ሩታም አላሳሰባቸውም። ሁለቱም የግላቸውን ስሜት እያንጸባረቁ ነው ያሉ። ገባሽ? እኔ ግን አሁን የማናቸውም እንዲያንጸባርቁ ሄርሜላ አሁን አንቺም ተይው በቃ አንቺም እንደዚህ ልጁን እንትን አትበይው። ተረዳሽኝ አይደለም? አሁን አብርሽ ወደኛ መግባባት እንችላለን አይደል? ከአንቺ ጋር እሷ ፎክራለች። እስኪ የፎከረችውን ታደርግ። አንቺ ግን ቤተሰብ ጋር መሆን አለበት። ከአንቺም ጋር አሁን ውጭ መሄድ አይችልም። ለምን? ጤናው መጀመሪያ ይቅደም። አሁን የነበረበት እየተመለሰ ነበራል። ብዙ ነገር በስልክ ደውለሽ ያለውን ነገር እየነገርሽኝ ነበረ። አይቻለሁ። በጣም አመሰግናለሁ። ኧረ በስመ አብ የእናንተ ነገር ተከድኖ ይብዛል በእውነት። እስኪ ኤፋን ተመልከቱ። ኤፍሬም እንግዲህ ምንም ሊጠቀም አይደለም፣ ምንም ሊያገኝ አይደለም። ለኤፍሬምም ወንድሙ ነው፣ አብርሽ ለኤፍሬምም ወንድሙ ነው። ስለዚህ ወንድሙ ላይ መጥፎ ነገር ሊያደርግ አይችልም ይሄ ልጅ። ነገር ግን ፈጣሪ የሚወደውን ነገር ያውቃል። ፈጣሪ የሚወደው ባልና ሚስት አንድ ላይ እንጂ ሌላ ሰው ጋር እንዲደረብ ምናምን አይደለም ፈጣሪ። ስለዚህ ኤፋም እያደረገ ያለው ፈጣሪ የሚወደውን ነገር ነው። እናንተ ግን ለምን በዚህ ልክ ሩታን በዚህ ልክ እንደጠመዳችኋት አልገባኝም። እንዴ እንግዲህ ውስጥ እኮ ይቆጠር ከተባለ ይሄ ጥፋታቸው ከተቆጠረ እኮ አብርሽ ሩታ ላይ ያደረገው ነገር በጣም የሚያስጠላ ነገር ነው። በጣም ከባድ ነገር ነው። ጥፋት ይቆጣጠር ከተባለ ማለት ነው። ጥፋት ከተቆጠረ ከባድ ነገር ያደረገው አብርሽ ነው ሩታ ላይ ያደረገው ነገር። ግን ሁለቱም ደግሞ እሱን ነገር ትተናል፣ በቃ ይቅር ተባብለናል ብለው ደግሞ ወደ ትዳሬ መመለስ ፈልጋለሁ ሲል ደግሞ ለምንድን ነው መተው ያልፈለጋችሁት እናንተ? ምክንያቱም ሩታ ጋር እንዲሆን ስለማትፈልጉ ነው። አፋችሁ ብቻ ነው ሩታ ጋር እንዲሆን እንፈልጋለን፣ ትዳራችሁ እንዲመለስ እንፈልጋለን የምትሉ በአፍ ብቻ ነው እንጂ ውሸት ነው ሁሉም። እና እኔ በቃ ምናቸውን አይታችሁ ሄርሜላ እና አብርሽ ወደፊት ምናምን እንደምትሉት አላቅም። እናንተ ራሱ የሆነ ሳይካትሪስት ወይ ደግሞ ጸበል ነገር ያስፈልጋችኋል፣ ደጋፊዎቹ ማለት ነው። በጣም በሽተኞች ናችሁ ሁላችሁም። የሄርሜላ ደጋፊ ነን ባዮች በሽተኞች ናችሁ። ሩታ መተታም፣ ሩታ እንደዚህ ያላያችሁትን ነገር ነው የምታወሩ እኮ። ምንም አላያችሁም። ሩታ እኮ ቢያንስ ልጅ አለ፣ ልጇ አባት ያስፈልገዋል። እንደተናገርኩት አባት ያስፈልገዋል። ስለዚህ የልጇ አባት ላይ እንደዚህ አይነት መጥፎ ነገር ልታደርግ አትችልም። እንዴት ነው? እና በጣም የሚደብር ነገር ነው የምናየው። ለማንኛውም እስኪ ደግሞ የሚፈጠረውን ነገር ደግሞ እናያለን። እስካሁኑ ሰዓት ድረስ አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ ከወዲሁ ጠይቃለሁ ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። እኔን እህታችሁን ሰብስክራይብ እያደረጋችሁ አበረታቱኝ። እያበረታታችሁኝ ሰብስክራይብ እያደረጋችሁ ላላችሁ ደግሞ እጅግ በጣም አመሰግናለሁ። ክበሩልኝ። እንግዲህ እንመጣለን። አሁንም ደግሞ የነገውን አይተን ደግሞ እንመለሳለን ማለት ነው። የሚፈጠረውን ነገር እያንዳንዱን ነገር አመጣላችኋለሁ በቪዲዮ ማለት ነው። እወዳችኋለሁ። ቴንኪው ሶ ማች ባይ